ቸበለው አረ ቸበለው ቸበለው አረ ቸበለው ቸበለው አረ ቸበለው ቸበለው አረ ቸበለው አባቶቻችን ባፈሰሱት ደምና በከበሩት መስዋዕትነት እብሪተኛውን ቀኝ ገዢ ጣሊያንን ከሀገራችን ጠራርጎ በማባረር ታሪክ ሰርተዋል። ቸበለው አባቱ ገዳይ፣ ቸበለው እናቱ ገዳይ፣ ቸበለው ድርድር አያግ፣ ቸበለው በአገሩ ጉዳይ። እኛም የአባቶቻችንን የድል ታሪክ ለልጅ ልጆቻቸው በምናብ በጥበብ ቦታው ላይ በመገኘት የአድዋ ሰበዞች አባዳኛው በማለት በተከታታይ በመተረክ ታሪክ እየሰራን እንገኛለን። ዛሬም ለሀገራቸው ደማቅ የደምና የመስዋዕትነት ታሪክ ያልተረሱ ነገር ግን ያልተወሱ አርበኞቻችንን የምናወሳ ይሆናል። እኔም ደግሞ የዚህ ዝግጅት አጋፋሪ በመሆኔ ላቅ ያለ ክብር ተሰምቶኛል። ለሀገራቸው ደም ገባሪ፣ ለነፃነት ድል አብሳሪ ያልተረሱ ነገር ግን ያልተወሱ አርበኞች እነሆ። Thank you.
መዳኛ፣ አንድ አዝማሪ ደግሞ ለስጋ መዝናኛ ይባል የለ? በይ ታዲያ የአንቺንም ዘፈን እየሰሙ ስራም እንዳይፈቱ። ሰማችሁ? የዛ የጣሊያን ስምምነት ጉዳይ ጌታዬ ምኒልክንም እኔንም ጭንቀት ውስጥ ከቶናል። በል የሀገራችሁንና የንጉሳችሁ ሁኔታ አጥብቃችሁ ተከታተሉ። ሀገር በላይ ምን አለ? በል ጻድቄ በርቺ። አዝማሪ በሰላሙ ጊዜ እንደዚህ የደስታ የጨዋታ ሳቅ ጠማቂ ለመኳንንቱም ለመሳፍንቱም መሞገሻ መወደሻ እንደሆነ ሁሉ የገበሬውን መበደል የድሃውን ፍርድ መጓደል መጠቆሚያም መቆዘሚያም ጭምር። ታዲያ ለዚህ ነው በጊዜው የነበሩ ገዢዎችና አስተዳዳሪዎች አዝማሪ ምን አለ በማለት የሕዝቡን ስሜት ለመረዳት የሚሞክሩት። ታዲያ በዘመኑ የነበሩ አዝማሪዎች ምን አሉ? ስንጫወት አንተ አትጫወትም? ምሳ ምንድን ነው ነገሩ? ችግር አለ እንዴ? ያለኝን ሰጥቼ በሌለኝ አዝኜ በገዛ ቀላቴ በገዛ መሬቴ እኔው አሽከሮኜ ከወይፈኔ የሰባውን ከሰብሌ የለማው ከምግቤ የላማውን ለባል አባት የምገብር ከሌለኝ ላይ ለጠገብ የምሰፍር አፈር ጭሬ አውሬ ጋር ዱር አድሬ የምኖር ምስኪን ነኝ ገበሬ። ታዲያ ምንድን ላይ ብዬ የምጨፍር አዝማሪ ይኸው አያንጥረኛንም አትለው ከእኛ ጋር መች ተጫወተ? በሰላሙ ቀን ለማረጃ በክፉ ቀን ለጠመንጃ ለጠቦተ ስብ ማረጃ የምሰራ ጥበበኛ እኔ ነኝ አንጥረኛ። ታዲያ እንዲህ ሰው በታች ተገልዬ እምን ላይ ነው የምጨፍር አዝማሪ? አይ አዝማሪ አዝማሪ ጻድቄ ተይኝ እስቲ ነካክተሽ ኋላ ልታናግሪኝ ነው። ታዲያ ወትሮስ ቢሆን ብሶታችንን የምንተነፍሰው አዝማሪ ጋር ልክ ብላላ ያገበሬ ግና ታዲያ
አዝማሪ ጻድቄ የኢቴጌ የግል አዝማሪ በመሆን ኋላ ጉንዳ የመጣው ስለ ስጋቴ የመጉዳ መጣችሁ ከመቼ ወዲህ ነው ደግሞ እኔ ወሬ ያቀባየሁ? ምንስ ቢሆን ከማን የተፈጠር? ኧረ በወላዲቷ ጻድቄማ በዚያ አትታማም። እቴጌን ጭንቀታቸውን ሐሳባቸውን በዜማዋ እያዋዛች ከማስረሳት በቀር ሌላ ማሜት አታውቅ። ባይሆን የእኛን መበደል ፍርድ መጓደል አይታ ለጃንሆይና ለእቴጌ በዜማዋ በግጥሞቿ እያወዛች ታቀርባለች እንጂ ይህን ቅጡን እንዲያ ነው ታዲያ፣ እንዲያ ነው ታዲያ። በል አያንጥረኛ አታሽኮርምመኝ። የሀገሬ ጎበዝ ባለብልሃቱ የሀገሬ ገበሬ ባለመሬቱ የሀገሬ ሸማኔ ባለጥለቱ እሪትም ባይኖረው የሚመካበቱ የሚሞትላት ሀገር ናት እያለ ታዲያ እኒህ አዝማሪዎች ከመኳንንት መወደሻ ከድሃ አደር ችግር መርሻነት ባሻገር ሀገር ስትወረድ ድንበር ክብሯ ሲሻር ሲደፈር ገበሬውና ሰራዊቱ በቁጭትና በስሜት በማነሳሳት ለሀገር ብዙ መስዋዕትነትን ከፍሏል። በአድዋ ድል ታሪክ እቴጌ ጣይቱ ከ150 በላይ የሚልቁ አዝማሪዎችን በጦርነቱ አስምተዋል። ከእነዚህ ውስጥም የግል አዝማሪያቸው አዝማሪ ጣዲቄ፣ የራስ ሚካኤል አዝማሪ ሐሰን አማኑን ጨምሮ በርካታ አያሌ አዝማሪዎች እንደተሳተፉበት የጠላት ጦር ተራፊዎች ተርፈው ኦሆይ ማታ ጊራምዛችሁስ እሱን ተውና አሁን እኔ የሚነግራችሁ ነገር በደንብ ሲሙ። ነገርኩ እኮ ታንተሮኒ ከጌታዬ ከጃንሆይ ጋር ከተነጋገርኩ ቃል ውጪ ምን አድርጌ ምን ብዬ እንድጽፍልን የፈለግከው አንተ? ተው ጊራምዛሽ ተው። ይኸውልህ አንተ እኮ በጣም የተማረ ሰው ነው። ደግሞ ለየታሚ መንግስት ሁለታሚ ዋል ማለት ቀላል አይደለም። በርካታ መነጋገር እንችላለን። ነገርኩ አሻፈረኝ ብያለሁ። አሻፈረኝ። ተው ጊራምዛችሁስ ነገርኩ እኮ ምንም የምንነጋገረው ነገር የለም። አንተ ሰውዬ እኔን አታናዳው ነው። ውጣውና እንነጋገረው። ቆይ እስቲ ኮንታንቶሎን ምንድን ነው
ረጋ በሉ። ጃንሆይ እርሶ ሰፊ ያሉት ነገር ይህ ሰውዬ ደግሞ አበላሽቶ ሰፊ። እንዴት አንተ ምን ነው ጥጋበ መጠን አጣ? አሽከራችንን እኛ ፊት ከፍ ዝቅ አድርገህ ትናገረዋለህ? በጣም ይቅርታ ይተከታይቱ። ይሄ የሰፊ የሚባለው ወረቀላ ቢሆንም አሽከራችን ያጠፋ እንደሆን እኛ እንቀጣዋለን እንጂ እኛ ፊት ከፍ ዝቅ አድርጎ መናገሩ እኛም መናቅ ነው። ምንድን ነው እሱ ኮንታንቶሎኒ ከግራዝማች ዮሴፍ ጋር ያጣላል? ከፈረንሳይና ከእንግሊዝ መንግስት ኩባ መከባለም ነው። አሁን ኩባ ፈልጎ ነው ጃንሆይ። ኧረ አንድ ሰው የፈጣሪን ፍራ። እኔ ዳኛው አሽከር እንዲህ ያለ ነገር በሀሳቤም የለም። ሲባል አዎ ጃንሆይ እርሶ ቅድም የውጭ ዓለሙን አንከስ ስራ ሲባት ላይ ያለውን እንዳለ ይከመት ያሉትን ይሄ ሰውዬ ደግሞ እንዳለ ይከመት እንዳለበት ደግሞ ይነሳብ ነው ሳፊ። ታዲያ እሱን ስንስማማ አንተም ደስ ብሎ አልነበር እንዲጻፍ ያለው? ጃንሆይ አሁን ገና ነገር መታ። እንዴት እንደዛ ብሎ ይስማማ ይችላል? ይሄ ለታላቅ ኢታሊ ደግሞ በጣም ንቀት ነው። ትልቅ ንቀት የሆነ እንደሆነስ አሁን ውሎ ተቀባይነት የለው። የውሎ ኬጂ ለኔ ኮንታንቶሎኒ ሲቱቲና ይዞት ይሄ እኔ ንጉስ ሚኒሊክ ለንጉስ ኡምቤርቶ በቀጥታ ልካለው እንጂ ላንተ አልሰጥም። እኔ ኮንታንቶሎኒ አላወቃችሁትም ማለት ነው? እኔ ኮንታንቶሎኒ የታላቅ የኢታሊ መልእክተኛ መናቅ ማለት ኢታሊን እንደመናቅ ይቆጠራል። አሁን ውሎ ተቀባይነት የለው። የውሎ ኬጂ ማተቡ እንደተሰረቀ ይቆጠራል። ለኢታሊም ደግሞ በጣም ውርደት ነው። ኢታሊም ደግሞ ክብሯን በጦርነት ታስከብራለች። በቃ በጦርነት ሂድ። ለምን የዛሬ ሳምንት አታደርገው? ያንተን ወንድነትና የኔ ጣይቱን ሴትነት የሚለካው እዚህ በሚኒሊክ እልፍኝ ሳይሆን እዛው ጦር ሜዳ ነው። ሂድ ባሻ ይዘህ ተመለስ። በጦርነት ተሰናድተን እንጠብቅሃለን። እግሩን ለጠጠር ደረቱን ለጦር አስጥቶ ለሀገሩ ክብር ደሙን አፍሶ ለአፈሩ ክብር አፈሩን ለብሶ እሱ ወድቆ ሀገሩን የሚያቆም እዚህ የሌለ እንዳይመስልህ። ሂድና ባሻ ጊዜ ተመለስ። የኢትዮጵያን ሰው ባታውቀው ነው ለሀገሩ መሞት ለሀበሻ ጌጡ ነው። ሂድ ባሻ ጊዜ ተመለስ። እኔ ሴት ነኝ፣ ጦርነት አልወድም። ነገር ግን የሀገሬን ባርነት ቆሜ ከማይ ሚኒሊክ ይሙት ሞት እመርጣለሁ። ሂድ መንገዱን ጨርቅ ያድርግልህ። እንግዲህ በአቢሲኒያ ድል ታሪክ ካልተረሱ ነገር ግን ካልተወሱ አርበኞች መካከል አንድ ቀድሞ አዋቂ አብዩ የሚባል ይገኝበታል። የጣሊያን ጦር በመቀሌ በከባድ አጥር የታጠረና በጠንካራ ግንብ የተገነባ ምሽግ ሰርቶ አልንቀሳቀስ ሲል የኢትዮጵያ ጦር ደግሞ ካለበቂ ዝግጅት በመቀመጡ መሰላቸትና ማጉረምረም ጀመረ። ታዲያ ይህን ጊዜ ራስ መኮንን መኳንንቶቹን ሰብስቦ አስቸኳይ መፍትሄ ፍጠሩ አሉ። እንግዲህ መኳንንት የጠላት ጦር በተራራው ላይ ክፉ ቦታ መሽጎ ተደላድሎ እየጠበቀ ነው። የእኛ ሰራዊት ደግሞ እንደምታውቁት ከእርሻ ቦታ ላይ ተነስቶ የመጣ ገበሬ ምስል አለበት። ስንቁም ቀለቡም እያለቀበት ሰራዊታችንም እየተሰላቸብን። ስለዚህ ምን እናድርግ? በሉ መፍትሄ ፍጠሩ።
አባዳኛውና እቴጌም እየመጡ ስለሆነ ምከሩበት ብሏል። ጠላታችን ምሽጉ ገብቶ አልወጣም ብሎ እምቢ ካለ እኛ በሌሊት ተነስተን ጦራችንን ይዘን ከምሽጋችን ወጥተን ሸለቆ ለሸለቆ ተጉዘን ምሽጉ ከደረስን በመሰላል ተንጠልጥለን እንፈጀዋለን። ለመንገዱ እንደሆነ ያሉላ ጦር ቦታውን በደንብ ስለሚያውቀው ይመራል። አይደለም እንዴ መኳንንት? ጌቶች እንዲያው ጌቶች፣ ይሄ ምክር ግን ለሰራዊታችን ትልቅ ጉዳት ያመጣል። እኛ ከምሽጋችን ከምንወጣ የጣሊያን ጦር ከምሽጉ እንዳይወጣ ብናደርገው በምሽግ ውስጥ ያዘው ውሃ ለከብቱም ለሰራዊቱም ከቶም የሚበቃ አይደለም። ከወደ ሐማሴንም እርዳታ እንዳያገኝ ጃን ሆይ ጦራቸውን ከወደ አዲግራት አስጠግተው መንገድ ለዘጉበት ያኔ ሰራዊቱ በዋጥም ሲያልቅ እጁን መስጠቱ አይቀሬ ነው። ያን እንዴት እንደዛ ይሆናል? አብዩ አንተ ወረቀት ላይ ሲጻፍ ትመክራለህ። የጦር ምክር ስራህ አይደል። ፈርተህ እንደሆነ እሰፈሯል። እኛ ግን ጠላታችንን ምሽጉ ድረስ ገብተን በሾተል እየቀነጠስን ግንቱ ስር እንቀብሯል። ሰራዊታችን በከንቱ እንዲያልቅ በመደረጉ አዝናለሁ። ነገር ግን እናንተ ስትሞቱ ነው የቀረው። ያን ጊዜ ፈሪ ተብዬ ልሰደብ። ከዚህ ምክር በኋላ ጦሩ ከምሽጉ ወጥቶ ገጠመን። ክፉኛ እቴጌ ጣይቱ አዘኑ፣ ተቆጡና የውሃ ቦታ እንዲጠበቅ አዘዙ። ታዲያ ይህን ጊዜ የጣሊያን ጦር ከገባበት ቀለበት ለመውጣት ሲል የእርቅ ደብዳቤ ለኢትዮጵያ መንግስት ጃንሆይ ምኒልክም በምላሹ እንዲህ የሚል መልእክት ላኩ። እናንተ እኛን ለማሸነፍና ድል ለማድረግ መጥታችኋል። የኢትዮጵያንም ሕዝብ ከባርነት አገዛዝ ነፃ እናወጣለን ትላላችሁ። ነገር ግን እንኳን የኢትዮጵያን ሕዝብ እነኛም በምሽጋቸው ውስጥ የታፈኑትን ሰይጣን ምስኪኑን ወገኖቻችሁን ለማውጣት አልተቻለም። የኔ ደካማነት ልክ እንደናንተ ከሆነ እነኛ ሰዎቻችሁ በውሃ ጥም እንዲሞቱ አደርጋለሁ። ቅዱሳን መላእክት ግን ጠላቶቻችንን እንድንወድ ይነግሩናል። እኔ የአረመኔ ሕዝብ ንጉሥ አይደለም፣ እንዲህ አልቆ አላደርግም። የሚመራቸውን ሰዎች ላኩና ውሰዷቸው። ልትወጉን የምትፈልጉ ከሆነ ግን በአንዱኑ እናጠፉ። እኔ እመጣለሁ። እንግዲህ እንዲህ ብለው እንዲወጡ ፈቀዱላቸው። ነገር ግን እርቁ ጣሊያን ከገባበት ከበባ የመውጫ መንገድ እንጂ የእውነት አልነበር። ኢትዮጵያኑ እንዳይዘጋጁ እንዲዘናጉ በማድረግ በቀላሉ የያዟቸውን ቦታዎች ለማስፋፋት በመሆኑ እርቁ ሳይሳካ ቀረ። አውድማው ይለቅለቅ፣ በሮችም አይራቁ፣ ወትሮም ያልሆነ ነው፣ ውትፍትፍ ነው እርቁ። ታዲያ
የኢትዮጵያን ሉዓላዊነት ጥሳ ጥቃት ጀመረች። ታዲያ ይህን ጊዜ የታጠቀውም ያልታጠቀውም የጎበዝ አለቃው ጀሌው እብሪተኛውን የጣሊያን ጦር ሊገጥም ከአራቱም አቅጣጫ በወኔና በህልህ እየተንቦገቦገ ወጣ።
ወንድሞቻቸው ጋር ብዙ መስዋዕትነትን ከፈሉ። ምንም እንኳን የታሪክ ድርሳናት ወደ ላይኞቹ ወደ ነገስታቱ ታሪክ በደለም የፈጸሙት ገድል ግን ጋራ ሸንተረሩ ዱርና ግደሉ ሲመሰክርላቸው ነው። ከድል መልስ ንጉሠ ነገሥት ጃንሆይ ምኒልክ በጦርነቱ ከፍተኛ ሚና ለነበራቸው አዝማሪዎች በቤተ መንግስት ጋብዘው ምስጋናና ሽልማትን አበርክተውላቸው ሀገራችንን ከባርነት እኔንም ንጉሳችሁን ከውርደት ታድጋችሁኛል። በዚህም ተጋድሎና መስዋዕትነት ለልጆቻችሁና ለልጆቻችሁ ነፃነትን፣ ቀና ብሎ መጤትንና ጀግንነትን አውርሳችሁ
የከፈላችሁትም ዋጋ የኢትዮጵያ አምላክ ይከፍላችኋል። ከዚያ ባለፈ ግን ከጦርነቱ በኋላ ለሁሉም እንደየአቅምና እንደየችሎታው ክብርና ሹመትን ሰጥቷል። አሁንም አዝማሪ ጣዲቄ ሰራዊታችንን በማንቃትና በማትጋት ትልቅ ተጋድሎን አድርጋለች። ለዚህም የወይዘሮነትን ማዕረግ ሰጥተናል። እንዲሁም አንድ መንደር በስሟ እንዲጠራ ብለን ያልተረሱ ያልተወሱ የአድዋ ድል አብሳሪ እኒህ ብቻ አይደለም። ታሪክ ያልጠቀሳቸው መዛግብት ያልመዘገባቸው አያሌ ይኖራሉ። እኛም አቅማችን በፈቀደ መልኩ በምናብ በጥበብ ቦታው ላይ የተገኘ የምናስታውሳቸው ጋን ብቻውን ካልቆመ ፋኖሱ ከጨለመ አንሶ መግዘፍ የቻለ ታሪክ ሰሪ ስንት አለ። ጋን ብቻውን ካልቆመ